እስልምና ስትቀበይ ጊዜ አሁን እስልምና ትክክለኛ የነቢያት መንገድ መሆኑን አውቀሽ ትቀበይ ዘንድ የተወሰነ ልበልሽ፣ የተወሰነሽ እንግዲህ ኢስላም ማለት ነው እስትስላሙ ሊላህ ለአላህ ስብሓነ ወተዓላ ታዛዥ መሆን ማለት ነው። ለአንድ እና ብቸኛ ለሆነው ፈጣሪ ፈቃድን ማስቦታቸዋል። አምላክ አላህ ስብሓነ ወተዓላ ቃል በቃል ራሱ ለነቢያት የደነገገው ሃይማኖት እንደሆነ እስልምናን ይነግረናል። እንግዲህ ሃይማኖት መደንገግ ያለበት ከፈጣሪ እንጂ ከፍጡር አይደለም። ሰዎች ምድር ላይ የሰሩት ሃይማኖት ከሆነ ነገ ሊያድነኝ አይችልም። ሰው እንዴት ነው ስለ ፈጣሪ ፍላጎትና ስለ ፈጣሪ ትእዛዝ በራሱ ሊደነግግልኝ የሚችለው? አይችልም። ሰው አምላክ ራሱ የደነገገው መሆን አለበት። አምላክ ራሱ በነቢያት በኩል ያዛቸዋል። ነቢያቶች ያንን ማስተላለፍ ነው ስራቸው። አምላክ አላህ ስብሓነሁ ወተዓላ ራሱ ቃል በቃል እስልምናን የደነገግኩት እኔ ነኝ እያለ ይነግረናል። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ የደነገግኩላችሁ ይላል። ከዚህ በፊት ኖህን፣ አብርሃምን፣ ሙሴንና መሲሁን አዝዤበት የነበረውን ሃይማኖት እያለ ይናገራል። ያችሁ ስለዚህ ቀደምት ነቢያት ሁሉ ታዘውበት የነበረ መለኮታዊ ሃይማኖት እንደሆነ ይነግረናል። ልክ እንዲሁ ቃል በቃል በተናጠል ነቢያቶችን እያነሳ ሙስሊሞች እንደሆኑ ይነግረናል። ሸርዕ ምን ይላል? ስለ አብርሃም ሲናገር ማካነ ኢብራሂሙ የሁድያን ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ሚነል ሙሽሪኪን ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ ነገር ግን በአላህ ትእዛዝ ላይ ቀጥ ያለ ሙስሊም ነበር ይላል። ይህ ነው። ስለዚህ ኢስላም አምላክ የደነገገው ነቢያቶች የሰበኩት ነቢያቶች የኖሩበት መለኮታዊ ሃይማኖት ነው። በዚህ ላይ እንድንጸና አምላክ አላህ ያዘናል። በቁርአን ላይ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። እንዲሁም ሙስሊም ለሆነ ሰው ምን ቃል ገብቶለታል ታዲያ ከተባለ ገነትን ቃል ገብቶለታል። የዘላለማዊ ሀገር የሆነችውን ገነትን እንደሚያስገባው ቃል ገብቷል። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና ይላል። ሱረቱ ዙኽሩፍ ላይ አምላክ አላህ ሲናገር ምን አለ? እነዚያ ሙስሊም የሆኑትን ገነትን ግቡ ነው የምላቸዋል ቃል በቃል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊማ፣ ገነትን ሙስሊም